አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። ዓለማችን በዛሬው ዕለት የተገላገለችውን ወይም ደግሞ ያረፈችውን አንድ ጨካኝ ሰው ላስተዋውቃችሁ። እጅግ አስደናቂ ዜና ነው ይዤላችሁ የመጣሁት። ቱርክና ግብጽ እጅግ ትልቅ ክብር ይገባቸዋል። ኦቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬም አላስብም። በጣም ግልጽ ስለሆነ አንተ አላህ ብለው እኮ አይደለም እኮ የሚጠሩኝ። ይሄ በጣም ግልጽና ኦቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬም አላስብም። በጣም ግልጽ ስለሆነ ለምሳሌ አሁን አንተ እንዴት ነው የተረዳኸው? ሌላ ሰው እንዴት ነው የተረዳው? ብዙ ሰው የተረዳበትን መንገድ እንኳን እኛ ተላልቆቹ አይደለም። አንደዛ ልጅ ከመንገድ ላይ አንስተ ስሜ አላህ ነው ብትለው ልጁ ራሱ የሚጠይቅ ጥያቄ አለ። ልታረማቸው ሞክረህ ግን አታውቅም። አሁን ያለው ጥያቄ እሱ ለምሳሌ መንገድ ላይ ሰዎች እንደዛ ሲሉ ምንድነው ያንተ ሪአክሽን? ለምሳሌ መንገድ ላይ ሰዎች ሲያገኙኝ አጣራራቸው ልክ መጀመሪያ እኔ ቪዲዮዋን ሲጀምርባት ያለችው አሁን ካፕ የለችም ቶኗ እንደዛ ነው የሚሉት። ይሄንን ነው የሚሉት። በዙሪያ ያሉ ጓደኞቼ ምናምን ብዙ ጊዜ ይዞራሉ እነሱ። ከዛ እኛም ፈገግ እንላለን። አንተ አላህ ብለው እኮ አይደለም እኮ የሚጠሩት እኮ ቪዲዮውን ነው የሚጀምሩት። ለምሳሌ ልንገር፣ መንገድ ላይ አንድ ሰው አግኝተኝ ሙሉ ቪዲዮውን አለልኝ፣ ሙሉ ሐሳብ ማለት ሙሉ ቃል በቃል። ከዛ ግን ስሜን አያውቀውም። ከዛ ማን ነበረ ስምህ ምን አይደል? ከዛ ስሜን ነገራቸው። ምናወራበት አጋጣሚ ከተገኘኮ ምናወራበት አጋጣሚዎች ከተገኙኮ ቁጭ ብለን ከሰዎቹ ጋር እናወራለን። ስሜንም በደንብ ነግራቸዋለሁ። እነሱም የኛ ሰውም ሐቂቃ አንዳንድ ጊዜ የሚሰሩ ቪዲዮዎች እኔ ከሁለት አንግል አያቸዋለሁ። የምር እንደዛ የሚመስለው ሰው ሊኖር ይችላል። አሁን ለበለዚያ አጀንዳ ፍለጋ አንዳንድ ነገሮችን ከማድረግ ደግሞ አንዳንድ ሰዎች ቪዲዮ ይሰራሉ። የምር የኛ ሰውም ደግሞ እንደዛ ነው ወይ ማለት ነብዩላህ ኢሳን አላህ አይደለም ብሎ የተከራከረ ያለ ሰው ሐምዛ እዛ አንድም ዛሬ የሰራንበት ምክንያት በዛ ደረጃ ጥግ እየተደረሰ ስለነበረ ነውና ሐምዛ ምን ያደርግለታል አላህ ነው ብሎ ሰው የሚጠራው። የኛ ሰውም እንደዚህ አይነት ሰው አይደለም፣ ዝም ብሎ ለማውራት ምናምን ካልሆነ በስተቀር። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል፣ መናገርም መቃወም አይፈልጉም እንጂ ከሁለት ዓመት በፊት ነውና አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው? አይ ቤተክርስቲያን ውስጥ እንደው አጠምቃለሁና እንደው የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናም በገዛው ቤትም በገዛው አዚያ ወደ አሜሪካ በወጣው ይለኛል። እንዴ ምን አይነት ማስለፍለፊያ አለዋለሁ? አረ ይሄን መዘረሪያውን። ምስጢሩ ምን መሰላችሁ? በቃ ይኑርባችሁም አይኑርባችሁም በሻንዳ ስትረጩ እንድትለፈልፉና ሄዳችሁ እግሩ ስር እንድትዘረሩ የሚያደርግ ነገር አለ ማለት ነው። እዚያ ምዕመናኑ ምን ይላሉ? አይ ገሌ የተሰጠው ጸጋ ውይ እንደው ከሌሎች ካህናት ይለያል እኮ። ይሄ ጉድ! አንቺ ቤተክርስቲያን ስንቱን ችላ መሰላችሁ ያለች እቺ ቅድስት ቤተክርስቲያን። እግዚአብሔር ስንቱን ታግሶት መሰላችሁ የሚኖረው። እና ማስለፍለፊያ የሚባል አለ ወዳጆች፣ እየሰማችሁ ነው። ይሄን የምነግራችሁ እንድትሰናከሉ ከቤተክርስቲያን እንድትርቁ አይደለም። በሰው ከመደገፍ ይልቅ በእግዚአብሔር እንድትደገፉ፣ ሰው ከማምለክ ይልቅ ቤተክርስቲያን ሄዳችሁ እግዚአብሔር እንድታመልኩ፣ ቤተክርስቲያንን እንድታውቋት፣ ጸበሏ ፈዋሽ መሆኑን እንድታውቁት፣ ስጋ ወደሙ ፈዋሽ መሆኑን እንድታውቁት፣ በቤተ መቅደሱ ዙሪያ የሚገኘው አፈሩ ፈዋሽ እንደሆነ እንድታውቁት ነው። ከዚያ በኋላ ያለውን ራሳችሁ መርምሩ። ግን ሕያው እግዚአብሔር ምስክሬ ነው፣ እንደዚህ ሲነካችሁ ይኑርባችሁም አይኑርባችሁም የሚያስለፈልፍ የሚያስቀባጥር አለ። ይሄን እውነት እኔ ወንድማችሁ ነኝ የምነግራችሁ። አስፈላጊ ከሆነ በሰፊው ዩቲዩብ ላይ ትንታኔ እሰጥበታለሁ ማለት ነው፣ የት ቦታ እንደዚህ እንደሚደረግ። እየሰማችሁ ነው። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየ ይችላለሁ፣ የሚያደላ ማለት ነው። አንዱን ሲያሳድድ ግን የትርጓሜና የኢንተርፕሬቴሽን አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ። የመጽሐፍ ቅዱስ ያነባብና ያተረጓጎም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተስ ከተረጎምከው እኔ የማልተረጉምበት ሪዝን ምንድን ነው? ለዛ የተቀመጡትን አዚቲዝ እንውሰደው ብለን ብንል እዛ ላይ ያለው እንዳምን ሳይሆን እንዳላምን ነው የሚያደርገኝ። እግዚአብሔር ሁሉን ቻይ ነው፣ አልፋና ኦሜጋ ነው እያልክ
ፍልስጤሞችን የሚያሳድድበትን ሪዝን የግብጾችን ልጆች የሚገልበትን ሪዝን አንድ ምንድነው የነ ሳምሶን የነ ደሊላን ማስታወስ ትችላለህ። አንድ የሆነን ሰው መላጣ ብለው የተሳደቡ ልጆችም ሙሉ ተሳደው ሲሞቱ ታያለህ። ሲገድ ብዙ ነገር ታያለህ። ለዚህ ይሄን እኔ መግዛት አልችልም። ይተረጎማል። አተረጓጎማለሁ ካልክ ደግሞ it works for you ለኔ ግን አይሰራም። እዚህ አንተ የፈጣሪን ሐሳብ የምትተረጉመው አንተ ማን ነህ? አነባበብ አለው ብለሃል አይደለ? በእምነትህ ቤት በራስህ ቤት እኮ ልክ ልትሆን ትችላለህ። ለኔ ግን ልክ አይደለህ። አንተማ ከተረጎምከው ምኑን የፈጣሪ ሐሳብ ሆነ ብዬ ነው የምጠይቀህ። ለዛ እምነትን በተመለከተ እኔም ብትጠይቀኝ ፈጣሪ በጣም ትልቅ ነው። አትንቀሽቀሽ። ያለህበት ቦታ ሁን። ክርስቲያን ነህ? ጥሩ ክርስቲያን ሁን። ሙስሊም ነህ? ጥሩ ሙስሊም ሁን። you will connect ፈጣሪህን ኮኔክት ታደርጋለህ። አስደናቂ ስራ ነው የሰሩት። ምክንያቱም የግብረ ሰዶማውያን የተባለ መርከብ ማለት ነው ወደ ወደባቸው እንዳይገቡ ከልክለዋል። ከ1900 በላይ ተሳፋሪዎችን ይዛ የነበረችው እቺ በምስሉ ላይ የምትመለከቷት የግብረ ሰዶማውያን መርከብ ማለት ነው በቱርክ ባለስልጣናት ክልከላ አማካኝነት ወደ ቱርክ ወደብ እንዳታርፍ ተከልክላለች። እሱ ብቻ አይደለም፣ ወደ ግብጽም ሊሄዱ ሲሉ ያልተጠበቀ ውሳኔ ክልከላን ጠብቋቸዋል። ከዛም በኩል ማለት ነው ግብጽም ወደኔ ወደብ አካባቢ እንዳትጠግ የሚል ማስጠንቀቂያን ሰጥቷቸዋል። እቺ ግብረ ሰዶማውያን ጭና የምትንሸራሸር የሽርሽር መርከብ ማለት ነው በተደጋጋሚ ጊዜ በተለያዩ ሀገሮች ላይ የፈለገችበት ቦታ ላይ ሄዳ ስትንሸራሸር ነበረ። አሁን ግን እጅግ ሊፈቀድላት ወደ ማችለው ወይም ደግሞ ያልጠበቀችው ውሳኔ ወደ ተሰጠበት ሀገር ነበር የመጣችው። ቱርክና ግብጽ እጅግ አስደናቂ ስራ ሰርተዋል። ማሻአላህ ያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ወላሂ 3 በሽታዎች አሉ የፈለገውን ነገር ብታመጣ መድኃኒት የላቸውም። አላህ ነዑዙ ቢላህ ሚን هذه الثلاثه ከነዚህ 3 አላህ يعني ያርቀን ኢንሻአላህ። ምንድነው አንዱ يقول حرم اذا خلطه مرض እርጅና አንድ ሰው የ100 ዓመት ነው 95 ዓመት ነው እርጅና በሽታ ሲጨመርበት ምን ይሆናል ወንድሞች? አንድ ሰው እድሜው 95 ነው። እሺ ማፍ ሙሽክላ እርጅና ያኒ ቀስ ብሎ ይሄዳል። ምን ግን 5-6 በሽታ ካለው ከእርጅናው ጋር በሽታዎች ካሉት አይቻልም። መፍትሄ የለውም ወንድሞች። በቃ ተጨማልቆ መኖር ነው በቃ። እና እርጅና በሽታ ሲጨመርበት አላህ አያሳየን ይላል። ሁለተኛ فقر إذا خلطه كسل ድህነት ስንፍና ሲጨመርበት ሰውየው ድሃ ነው ስራ ብትለው ይላል በቃ ሰነፍ ነው ሊሰራ አይችልም። ይሄኮ ማን ይሰራዋል ይላል። طيب እዚህ ስራ እሺ ስራለው ከሰል ሰነፍ ነው ድሃ ነው። ስንፍና ሲጨመርበት በቃ በሰው እግር ይረገጣል ማለት ነው። ሶስተኛ ሐሰዱን خلطه حقد حسدنا ለው ሰውየው ግን ምን ተጨመረበት? ቂም በቀል ተጨመረበት። حسدنا ብቻ ሳይሆን يعني እንትን ቂም ለመውሰድ ይፈልጋል። ሁሉ ጊዜ መጥፎ በሐሰደው ሰው መጥፎ ለማድረግ ይፈልጋል። ሁሉ ጊዜ ይፈልጋል እንደዚህ። حسدናና ቂም በቀል ሁለቱም ሲጨመር ደግሞ በጣም ጉድ ነው ይላል። ስለዚህ እውነት ነው ሐሰድ ትልቅ በሽታ ነው። ዓለማችን በዛሬው ዕለት የተገላገለችውን ወይም ደግሞ ያረፈችውን አንድ ጨካኝ ሰው ላስተዋውቃችሁ። እዚህ ጋር የምትመለከቱት አሜሪካዊ የህፃናት ሞት የሚያስደስተው የሴቶች እልቂት ለሱ ደስታው የሆነ እጅግ ጨካኝ ሰው ነው። ይህ ሰው በ71 ዓመቱ በልብ ህመም ምክንያት በዛሬው ዕለት መሞቱ ተነግሯል። ይህ ሰው የአሜሪካ ሴናተር የሆነው ሊንድሴ ግርሃም ይባላል። ይህ ሰው እንግዲህ የጋዛ ህጻናት ይጨፍጨፉ፣ ጋዛ ትውደም ሲል የነበረ ከዚህም ባሻገር ኢራናውያን መጨፍጨፍ ነው ማለቅ አለባቸው ሲልም ጭምር ሲያበረታታ የነበረ እንዲሁም ደግሞ አሜሪካ ለእስራኤል ከፍተኛውን ድጋፍ እንድታረግ በአሜሪካ ምክር ቤቶች ውስጥ ሆኖ በሰፊው ሲቀሰቅስ ወይም ደግሞ ሲያግዝ የነበረ ሰው ነው። እንዲህ የሱሞ ተከትሎም እንደውም የእስራኤሉ ጠቅላይ ሚኒስትር ምን አለ መሰላችሁ?
እስራኤል ትልቅ ወዳጇን ወይም ትልቅ አጋሯን አታለች፣ አሜሪካም ደግሞ አርበኛዋን አታለች ሲሉ የሀዘን መግለጫ ማውጣታቸው እየተዘገበ ነው የሚገኘው። እኔ እንደው ከሞት በኋላ እንግዲህ መተሳሰብ የሂሳብ የሚባል ነገር ባይኖር ኖሮ እንደዚህ አይነት የልጆችና የህፃናት ምንድነው ጨፍጫፊ የሆኑ ሰዎች አስቡት። ወላሂ በቃ ከሞት በኋላ ያለውን ላይፍ ስታስበው ይሄ ነገር ደስ የሚለው ኢኒዌይስ ከአላህ ጋር ሂሳቡን ይተሳሰበዋል። እንግዲህ የዚህ ሰው መሞት እየተነገረ ነው የሚገኘው። ይህን ሰው ዓለም ተገላገለችው እንጂ ሌላ ምንም ሊባል አይችልም። በልብ ህመም ምክንያት መሞቱ ነው የተነገረው። ይህ መረጃ ያላደረሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ።